የአደይ ኒውስ ቤተሰቦች በሰዓታት የተፈጠሩ አዳዲስና ትኩስ መረጃዎቻችንን ለማግኘት ምርጫችሁ አደይ ኒውስ ስላደረጋችሁ እያመሰገንን አሁንም ላይክ፣ ሼር እና ሰብስክራይብ በማድረግ ትኩስና አዳዲስ መረጃዎቻችንን እንድታገኙ እየጋበዝን ወደ ዕለቱ ጉዳይ አለፍን። የኢራን የኒውክሌር ማብለያዎችን አውድመናል። ኢራን ከዚህ በኋላ የኒውክሌር አቅም የላትም ሲሉ የነበሩት የአሜሪካው ፕሬዝዳንት ትራምፕ ዛሬ ሌሊቱን ኢራን የደበቀችውን ዩራኒየም እንድታወጣ የሚያስችል የገንዘብ መደራደሪያ ያቀረቡ። ኢራን አሜሪካ ጥቃት ከማድረሷ 48 ሰዓት ቀድማ አሸሸችው የተባለው ዩራኒየም አሁን ድረስ የት እንደገባ የብዙዎች ጥያቄና የሚዲያዎች ዋና አጀንዳ እንደሆነ ቀጥሏል። የአሜሪካና እስራኤል የስለላ ቡድኖችም እውነቱን ለማረጋገጥና መዳረሻውን ለማወቅ ስለላዎችን በከፍተኛ ሁኔታ አጧጥፈውት ባለበት ሁኔታ የአሜሪካው ፕሬዝዳንት ትራምፕ ኢራን የደበቀችውን ዩራኒየም እንድታወጣ የኒውክሌር የጦር መሳሪያ ለመገንባት ሙከራ እንዳታደርግና ወደፊትም ኒውክሌርን ለሰላማዊ አገልግሎት ብቻ እንድታውል ከወሰነች 30 ቢሊዮን የአሜሪካ ዶላር እንሰጣለን በማለት የመደራደሪያ ገንዘብ ማቅረባቸው ተሰምቷል። ትራምፕ ይህንን የመደራደሪያ ለልማት የሚውል ከ20 እስከ 30 ቢሊዮን ዶላር ድረስ ያቀረቡት በጦርነት መቀጠላቸው አዋጭ እንዳልሆነ በመረዳት እንደሆነ ተንታኞች እየገለጹ ነው። ፕሬዝዳንት ትራምፕ ከገንዘብን ባሻገር በዙሪያዋ ካሉ ሀገራት ሰላም እንዲፈጥሩ ጥረት እንደሚያደርጉ የገለጹ ሲሆን የኢራን የተባበሩት መንግስታት ቋሚ አምባሳደር የሆኑት አሚን ሰኢድ አይራግ አራቫኒ በዚህ ጉዳይ ሲጠየቁ የመለሱት ምላሽ ግን በኒውክሌር ጉዳይ ለመደራደር ዝግጁ ነን፣ እንደዚህ ያለውን የኢንቨስትመንት ስምምነት ጥሩ ነው፣ ነገር ግን ተቀባይነት የሚኖረው አሜሪካ ከእኛ ምንም አይነት ምላሽ የማትፈልግ ከሆነ ነው። የኒውክሌር ማብለያዎች እንድናጠፋ እየጠየቀችን ከሆነ ግን ትጥቅ ከመፍታት የማይተናነስ ተግባር ነውና ድርድሩ ተቀባይነት የሌለው ነው ሲሉ ገልጸዋል።